ብንገባሻ ሊወስድ ደስ ይለኛል ያለችው እሱ ይህቺ ሴት ነፃነት ትባላለች። ፍቅረኛ ከቤስት ፍሬንድ ጋር ሊሳሳሙ ሲል ደርሼባቸው ሳናገረው ነገር ግን እኔኑ ተጠራጣሪና ጥፋተኛ አደረገኝ ትለናለች። የኛም ቪዲዮ ካየሽ በኋላ ለምን አልፈትነውም ብለ እኛ ጋር መጣለች። እኛም ደግሞ ይህን አሳዛኝ ታሪክ ከሰማን በኋላ ለመርዳት ተስማምተናል። እሺታችን ለተመልካቾቻችን ራስሽን አስታውቂ። እሺ ነፃነት ገብረሕይወት እባላለሁ እና እናንተ ዩቱብ ላይ ቻችን የመጣሁት ፍቅረኛዬ ልፈትነው አስቤ ነው። ለምን ፍቅረኛሽ ልፈትን ፈለግሽ? ፍቅረኛዬ እና ቤስት ፍሬንዲ የሚያደርጉት እና ብዙ አይነት ነገር አለ ማለት በቃ ደስ የሚል አልመሰለኝም ለኔ ማለት እኔ ቤስት ፍሬንድ ጋር አለመጠርጠር በጣም እንትን ሞክሬያለሁ ነው ግን ልክ ሆኖ አልታየኝም። እሷ የ8 ዓመት ጓደኛዬ ናት፣ እሱ ደግሞ ፍቅረኛዬ ነው እና ለሰው ልክ ላይ መስል ይችላል፣ ግን እኔ ልክ ያልመሰለ ነገር አለ። ቴሌግራም ላይ የሚያወሩት፣ ቲክቶክ ላይ የሚላላኩ የሚደራረጉት በጣም ነው የሚያስጠላው እና አብረን በምንገናኝበት ቦታ አብራኝ ነው የምትሄደው። ያው እንደ በጣም 8 ዓመት እንደቆየ ጓደኛ ነን እና የሚሆነው ነገር ልክ አይደለም። ቴሌግራም ላይ እና ቲክቶክ ላይ የሚሰጣፉትን እያየሽ ለመጠየቅ ለማናገር አልሞከርሽም? ሞክሬያለሁ፣ ግን ደግሞ እሱ የሚለኝ እንዴት በቤስት ጓደኛሽ ትጠረጥሪኛለሽ ነው ብዙ ጊዜ ምክንያቱ እና ወደዚህ እናደድብኛል። እንዴት እንደዚህ ታደርጊያለሽ? ሲጀመር የሚጠረጥር ሰው ነው ሌባ ምናምን ነው የሚለኝና ራስሽን ተውቀሽ አድርግሻል ማለት ነው ስትጠይቂ። አዎ ያ ነገር ደግሞ ራሴን ወደዚህ ራሴ ላይ እንትን እንድል ነው ያደረገኝ። ማለት ልክ አይደለሁም እንዲህ ብዬ እንዳስብ ነው ያደረገኝና እስቲ እኔ ፈትኛቸው ማለት እሷም ጓደኝነታችን እንዲዘልቅ እሱም ደግሞ በፍቅር አብረን እንድንሆን ነው የምፈልገው። እሺ ፍቅረኛሽን በምን አይነት ነው እንደምትፈልጊ? ያሰብኩት ነገር አለ በእርግጥና ከሆነ አላውቅም ማለት ጸበል እንደሚይዝ ነግሬያታለሁ እና እንድትሸኘኝ ልጥራት። አሪፍ አይዲያ ነው። ምትከሰበ እዚህ ታዘወትራለች። እሱ አንቺ በሌለሽበት መታ ምናምን ታውቃለች ከሱ ጋር? አዎ ማለት እኔ መጥቼ እኔ የምሄድበት ቦታ ሲኖር እኔ ሁለቱንም ጥያቸው ነው የሚሄደው እና አንዳንዴ እኔም እያለሁ መታ አድራ ምናምን ነው የምትሄደው። በቃ እንደዛ ከሆነ ንገሪያትና እንዳብዚ እኛ እስከዛ ጋር ካሜራ ደዋቀን ላይቭ የሚፈጠረው ነገር እናያለን። እሱም ይመጣል ነው ሲማር ነው ይመጣል ከሆነ በቃ እንደዛ አድርገን እንጠብቃቸዋለን። እሺ ደግሞ አሪፍ ነው። ጓደኛዋ ከመምጣቷ በፊት ሊታይ የማይችልበት ቦታ ካሜራዎችን እየደበቅን ነው። በመቀጠልም ከአስፈቶኛዋ ጋር እንደተለመደው በቀጥታ የሚፈጠረውን ነገር እንከታተላለን። አብራችሁን ቆዩ። ያሰብነው ቅድም እኔ ጸበል ልሄድ ነውና ቤቴን ጠብቂልኝ ብላ አደራ ብላ ለቤስት ፍሬንዷ ትሄዳለች እና እሷ በሌለችበት ቤስት ፍሬንዷና ፍቅረኛዋን አገናኝተን ያለውን ነገር እንከታተላለን ማለት ነው። እሻው ለጓደኛሽ ደውይላትና 10 ደቂቃ ውስጥ እንድትመጣ ንገሪያት። ደውይላት። ስምንት ዓመት ነው ከሷ ጋር ይቻላል። ብዙ ነው። አዎ ሄሎ ወይ እንዴት ዋልሽ? አለሁ። ቤት መምጣት ትችያለሽ አንዴ? ምን ሆነሽ ነው? ሰላም ነው?
አይ ምንም እንትን ጸበል ልሄድ ነው ያን ያልነገርኩሽም እንድትሸኚ ነበረ። ቶሎ ትመጫለሽ? ዛሬ ነው እንዴ የምትሄጂው? አዎ እኮ የግድ አሁን መምጣት አለብኝ። ትንሽ እኮ ገቤን አሞኝ ተኝቼ ነበር። አትሸኚኝም ማለት ነው? በቃ ወይ ነፂ፣ እንደዛ እኮ አይደለም። እሺ ቤት ማን አለ? ቤት ሄሎ፣ ወይ ይቆራረጣል ናቺ። ቤት እሺ፣ እሱ ይመጣል ግን ስለሚቆይብኝ እኮ ነው። እሱ እስከሚመጣ ቢያንስ አንቺ ሸኝተሽኝ እንትን አትይም? ወይ ነፂ አስቸገርሽኝ። እስኪ በተቻለኝ አቅም ለመምጣት ሞክር። አንቺ ምን ሆነሽ ነው እንዴ? ተነስ እንዴ፣ ነቃ ነቃ በይ። እሺ በቃ ማታ ስላመሸው ነው መጣው። በቃ እሺ፣ እንዳትቆይ 5 ደቂቃ ወይ 10 ደቂቃ ወይ በሞተር ነኝ። እሺ በቃ አንተ መጀመሪያ ልትመጣ አዝማማ የላት ነበር፣ ግን አሁን ባሌ ሊመጣ ነው ስትይሽ ምናምን እስኪ መጨረሻውን ግልጽ ነው የምንጠብቀው። ግልጽ ነው በነገር ላይ የሚታወቅ ነገር እንዳሏሽም ስሜትሽ ምናምን ልጎዳ አልፈለግም። ብዙ ቪዲዮ ሰርተናል እንደዚህ ትንሽ አዝማሚያዋ የሆነ ሊንክ አሳየችና ብቻ ግን እንዳሰብነው ላይሆን ይችላል። እስከ መጨረሻው እኛም በጉጉት እንጠብቃለን። ያለውን ነገር ደግሞ እኔና አንቺ አንድ ላይ ሆነን ላይቭ እንከታተላለን። በትዕግስት መከታተል ነው ዋናው ነገር። እሺ ደግሞ ድምፅ እንዳታወጪ እስከ መጨረሻው ማየት አለብን። እንደ መጀመሪያው ምክንያት ሰጥቶሽ አንቺኑ ተወቃሽ ሊያደርግ ስለሚችል እስከ መጨረሻው ማየት አለብን። እሺ እሺ ነጽዬ እንዴት ነሽ? ወይ ደከመኝ። ምንድነው? ቆየሽ አንቺ? እቤት እኮ ተኝቼ ስራ ላይ ነበርኩ። በሰላም ነው? ጸበል ሄዳለሁ ብለሽኝ? አዎ ወስኪ ምን ተፈጠረ? እንዴት ነው? ፀሐዩ ራሱ ሞተር አጥቼ ምን ነበር የምታፈጥሮ ነው? ምን አባሰሽ? ኧረ ምንም ዝም ብዬ ዳለስ 1-3 ቀን ምናምን ወይ 1 ሳምንት ቆይ ይሻላል። አይሻልም ማለት ብሄድ ይሻላል ነው ትንሽ ተጠብዬ ምናምን እመጣለሁ። አንቺን ደስ ካለሽ ደስ እንዳለሽ፣ ግን ዛሬ በድንገት ብዬ እኮ ነው። አዎ በቃ ቤቱን አደራ ተከራዮችን ምናምን ታውቂያቸዋለሽ እና እዚህ እንዳይገቡ አደራ። በቃ እናንቺ አደራ ሰጣው ልብስ እናስተካክላሽ። አስተካክላለሁ። ነት ስልኩ ይላል መጣ። እሺ ባይሆን የረሳሁት ነገር እንዳይኖር ላስታውስሽ። ችግር የለም በቃ እኔ አትጨነቂሽ ነው ያለሁሽ። ምንም እንዳታስቢ። ሂጂ ጸበል ምናምን ደውዪ፣ እምነት ጸበል ምናምን ቶሎ ጠጪ። ብርድ ነው ደግሞ በዛ ላይ። እሺ በቃ የረሳሽ ነገር ካለ ነው ያስተትሻለሁ። እሺ አይዞሽ። አይ ሂጂ እስከ በር ላድርስሽ። እሺ ነይ እኔ ጸበል ልሄድ ነው። አልነገርኩህም እንዴ? ታረም ይፈራ። አዎ ዛሬ እኮ ነው ደርሼ ልምጣና ቢያንስ 1-3 ቀን ምናምን እና አይነገርም ስራ ስለሌለብህ ደረስ አልኩኝ እኮ ደርሼ ነው የምመጣው። አሁን ባለፈው እዛ መኪና ውስጥ አለፍኩ። ነስ ወይ በቃ ልሸኝሻ። እሱ ማለት ሸኝቶት እመጣለሁ። እሺ እንትን ለቤቱ አደረክ። አራት አግልሽ ችግር የለም አትጨነቂ። ነይ እሺ ሸኝሽ በቃ
ወስኔናት ከዚህ በኋላ ያለው ነገር ላይ የተከታተልን ስለሆነ ምንም ድምጽ እንዳታወጪ እሺ። የሆነ ነገር እስከ መጨረሻው ማየት አለብሽ። መጨረሻ ላይ አንቺን ተወቃሽ እንዳያረግሽ እስከ መጨረሻው ተከታተይ እሺ። ድምጽ እንዳታወጪ እሺ። ቢያንስ አንድ ወር ነው። ኧረ እዛው ነች። ኧረ ቆየች በእናትሽ ስትጨንቅ 24 ሰዓት ደውላን ዝንዝ ነው። እንዴት እንደሰማችኝ ተግንዴ ምን ተደውላል እንዴ? አንተ መሽተው ያላስ ነው። ለምንድን ነው አንተ እግሬ ሳይወጣ እሷ እንደዚህ አይነት ነገር ታደርጋለች? ምንድን ነው የሚያስደስታት? እሱ ነው ራሱ እያይፋል ምን እንደሚሆን ይሄ ነገር አዲስ አይደለም። ገባ የሆነ ልምድ ያላችሁ መጀመሪያ ስለምዶታል። ይሄ አንቺ ከማወቅሽ ብዙ ነገር የደረሰ ነገር አዲስ ነገር አይደለም። አስተውቀል ልምድ አለች። ጨርሱና ያለውን ነገር ቶሎ ለመጣራት መጀመሪያ ቶሎ ብላችሁ ተጋብታችሁ በዛም ያለውን ነገር ሲጨርስ ትማረጋ አይሻልም? በስተቀር እንጋባለን እንዴ ሀብታም ናቸው እኮ ይሄን ጊዜ ቆይ ለማ እሱ ከቢጋር እንዴ ነው የቀረብኳ? እንደዛ አይደለም። ቶሎ ብለን እንትን ብለን ጨርስ ደስ ይለኝ። አተቀው ላንስ እሺ ደስ ይለኝ እና ጭራሽም ሰልችቶኛል። ምን እሺ፣ እሷስ ምንድነው የምታረገው? ገና ፈተናው አልጀመረ ወደቁ አይደል? እኔ ቅድም አልነገርኩም ይወድቃል። እኔ እኮ ቢያንስ እሷ እኮ ናት ቀድማ እኔን የምታውቀኝ። እንዴት እንደዚህ አይነት ነገር ታደርጋለች? እንዴት እንደናፈቅሽኝ ነው። አይ ከእሷ ጋር እንትን ብለህ ደግሞ ነው እዚህ አሻንጉሊት ታረክኝ። ቶሎ በናትሽ እዚህ በመጣው ቁጥር ነው የምታስጠላኝ። በቃ አስሬ ከአንተ ጋር ስለምትኖረው ህይወት ነው የምታወራው። አስሬ ስለምታረጉት ነገር ነው የምትነግረኝ። ሄት እና ሶታታላ ሰለችኛውስ እና ሶታታላ ደረግ ነው ምናባት ተካፋው አሁንማ ተገላገልኳት። ቢያንስ ለሳምንት ብላኛለች። ወር ባቆላት እዛው የት ይሁን ግን ጸበል ሄደች ጸበል ምናምን ብላለች። እንግዲህ ምን አገባኝ እዛ ለምን ምን አሟት ነው ግን አሟት ነበር እንዴ? አልነገረችኝም። አሟት እንኳን አይመስለኝም። ትንሽ ተጨናንቃለች በፋሚሊ ምክንያት ይመስል የሀብታም ነገር እኮ አልሰጥም ብለዋት ይሆናል። ባለሀብት ስለሆነ አልሰጥም ብለዋት ይሆናል። ያው ቁርስ ምናምን ቶሎ ለመጨረስ ብላ ስታስጠላ እንደው እውነት ረሳኸኝ። እሷን እያልክ በጣም ነው የረሳኸኝ። ባለፈው እራሱ ስንገናኝ የምር በጣም ነው ያስቀየኝ። ክፉ ሆነሃል። ቀይረሃለች። እንዴት እንደሞት ጥቂት ኖሮማ ታሳጠረው ነበር። እቺ ሞዛዛ ኧረ እኔ በቃኝ። ተረጋጊ። መጨረሻችሁን መጀመሪያ ተረጋጊ። ምንድነው ማየው? ምን ከዚህ በላይ ምን እስኪሆኑ ነው የምጠብቀው? እንዴ በቤቴ ጓደኛዬ ነው ብንገባሻ ወይኔ ነፃነት ነበር እንዴ? አንተ ስታርጉት የነበረውን በካሜራ እየታው ስንቀርጻችሁ ነበር።
ውሻ ተረጋጊ። ላስረዳሽ። ተረጋጊ። መጀመሪያ እኮ ስትፈልጊ የነበረው ይሄ ዘርበልልኝ። በቃ አንተ ዘርበልልኝ። ውጣ። እናንተ ሲጀመር ማናችሁ? እኛ ለማን ነው የምንሆነ? ተረጋጊ። መጀመሪያ እንደዛ ነገር የሰው ቤት ውስጥ ምንም አንተ እንዴት ታረጋለህ? ምንም አያገባም። አንተ እንዴት እንደዛ ምንም ምን ያክላተ ይሆናል? አው ከቆንጆ አይደል ነው ማናችሁ? እንዴ ሰው ቤት ብላችሁ ገብታችሁ ተጣላችሁ? አይ ታረጋ ነበረው ነው ካሜራ ያወጣ ማናችሁ? ነው እናንተ ያላችሁ ውሻ ነዚህ ሁሉሽ አዳምጪኝ መጀመሪያ ህይወቴ ውስጥ የገባሽ ማዳመጥ አንቺ ነሽ። ህይወቴ ውስጥ የገባሽው መጀመሪያ ማን ነው? ትራስ አንቺ ነሽ። አንቺ ነሽ። ምን ይሻል? ተረጋጊ። አንቺ ተረጋጊና እስቲ መጨረሻውን ስማ። ዳኒ አውቀዋለሁ። ዳኒ የረጅም ጊዜ ጓደኛዬ ነው። ማለት አውቀዋለሁ። በቃ በመሀል እሷ ቤተሰቦቿ ያለን ችግር ማውራት ታቅፋለች። ከዚህ በኋላ ምን ይመጣል? ያለው ነገር እባክሽ አታስመስይ። ማናችሁ እናንተ? ማናችሁ? ለምንድን ነው ካሜራ የምትቀርጸው? አንተስ ማናችሁ? ምንድን ነው? ዝም ብላችሁ ሰው ቤት ትገባላችሁ አሉ። ከየት ነው የመጣችሁት? ያማችኋል? አንቺ እናንተ አውጡልን። ያለ ጓደኛሽን ባል እንትን ማረጋገጫ ሳሳይ ምን አይ ማረጋገጫ ሁሉም ነው በላይ ብያየን እኮ ነው። ተረጋጊ። አንቺ ማረጋገጫ ካለ ታሳይ በላይ ብያየን ነው። ማናችሁ? ካሜራ ማስቀመጥ ማን ፍቃድ ሰጣችሁ? የሷ ቤት ናት። በሷ ቤት ነው ካሜራ የቀረጸው። የሷን ቤትም ቢሆን አይ ነው ልጅ ትገጫታው ቢመራመሪ ሴት ልጅ ናሽ። በቃ የራስሽ ጉዳይ። አንተ ላይ ምን አጎደልኩበት ነገር አለ? የሷ ገና ከኔ ይለያል። ሰማኝ። ቆይ ተረጋጊ፣ ላስረዳሽ። ተረጋጊ። ምን ታስይዋለህ? አንተ ዞር ብለህ አያገባችሁም። ማናችሁ ነው የሚለው? ቆይ በእናትህ አንተ እረፍ። የሰው ቤት መታችሁ ዝም ብላችሁ የምትበጠብጡት እናንተ ማናችሁ ነው? ማማ ብዙ እግዚአብሔር ህግ የለም እንደ ህግ አታውቁ። ዝም በይ አንቺ ክፍታ። አንቺ ነሽ ባለጌዋ። መጀመሪያ ካሜራ ደቅኖ ማውራት ምን ይስ ምን ነው? ትክክል ነው የመጣችው ማለት ነው። አንተ ተያሚ አንተ እንደዚህ ታደርጋለህ፣ እኔ ላይ እንደዚህ ታደርጋለህ። ምን ነው? እሺ ምን አልበለኩም አትልም? ሁሉ አመት እንደዚህ ትጫወትብኛለህ እንዴ? በቃ ተይኝ። አልፈልግሽም። አዎ አልፈልግሽም። በቃ ዝማይ አልፈልግሽም። ወጣ አንቺ ወተነኝ ዛሬ ልቀቀኝ። ወጣ ያታጣሁለት በህይወት መኖሬን የምወደውን ሰው ያልኩኝ ቆሜያለሁ